እሺ አሁን አንድ ትሬድ እየወሰድኩ ነው። እሱን እንዴት እንደገባሁት ትንሽ ነገር እላለሁ ማለት ነው። እሺ ለምሳሌ የጀመርኩት አለፈው ለምሳሌ ይሄኛው እዚህ ጋር የምናየው እዚህ ላድርገውና ልክ እንደምታየው ለምሳሌ መንዝሊ ፕሪቪየስ መንዝሊ ሃይ ቴክ ተደርጋለች። ከዛ ያለፈው መንዝሊ ነው ይሄኛው ደግሞ ስለዚህ ያየሁት የመንዝሊ ቡሊሽ እንደሆነ አየው። ከዛ ወደ ዊክ ወደ ዊክ ሳይሆን ወደ ዴይ ወረድኩና የዴይ የጀመረበትን እንደዚህ ማርክ አደረኩት። ልክ እንደምናየው ትሬንዱ አፕ ነው ከታች ጀምሮ ከዚህ ልክ እንደዚህ እንደምናየው ማለት ነው። ግን እዚህ ጋር ፑል ባክ ፌዝ ላይ ነው ያለው። እዛ ደግሞ አፕ አርግቶ ይሄኛውን ሃየር ሰብሮ ሃየር እየፈጠረ ያለበት ጊዜ ነው ማለት ነው። የዳያችን ይሄ ነው ማለት ነው። ከዛ ወደ ዋን ሀወር ወረድኩና ዋን ሀወራችንም ልክ በተመሳሳይ ፑል ባክ ፌዝ ላይ ነው ያለው። ከዛ ለምሳሌ እዚህ ጋር እንደምናየው ፑል ባኩን ጨርሶ እዚህ ጋር ሎ አለች። እዚህ ጋር ሎዋን አለ። ከዛ ደግሞ ሃየር እየሰራ እየሄደ ነው ማለት ነው። የዋን ሀወር ላይ ማለት ነው። ስለዚህ ፑል ባክ ጨርሶ ወደ አፕ ትሬንድ እየቀጠለ ነው ማለት ነው። እዛ ወደ 5 ሚኒት ወረድና እዛ ለምሳሌ እዚህ ጋር ለማየት እንደሞከርኩት ይሄኛው ፕሪቪየስ ሃይ ነው ወይም ሊኩዊዲቲ ገና ያልተወሰደበት ማለት ነው። እዚህ ጋር ነክቶታል ግን ድጋሚ ወደዛ ይሄዳል ብዬ ነው የምጠብቀው። ቡሊሽ የሆነ ሞመንተም ስላለ ማለት ነው። ዴዩም ቡሊሽ ነው፣ ሀወሩም ቡሊሽ ነው፣ ሁሉ ነገር ቡሊሽ ስለሆነ ማለት ነው። እዚህ ወደዚህ ድጋሚ ይሄዳል የሚል ግምት ነው ያለኝ። ከዛ ለምሳሌ እዚህ ጋር ስናየው ይሄኛው ይሄ ዳውን ትሬንድ የነበረውን እዚህ ጋር እንደምታዩት ማለት ነው። በዚህኛው ላይን እንደምታዩት ሰብሮት እሱን አሁን ሪቴስት እያደረገው ነው እንደምታዩት ማለት ነው። ኮንሶሊዴት እያደረገ ነው ትንሽ ግን እሱን ትሬንድ ሰብሮት እዛው ሪትሬስ እያደረገ ነው። ለምንድን ነው የሆነው? እዚህ ጋር እንደምታዩት እዚህ ጋር ይሄኛው የታችኛው ላይ ሰፖርት ኤሪያ አለ ተደጋጋሚ የነካው። ሁለት ደግሞ እዚህ ጋር ካያችሁት በሻዶ ነው እያለፈ ያለው። ከዛ እሱኛው ኤሪያ ኮንሶሊዴት እንዲያደርግ አድርጎታል ማለት ነው። ሌላው ደግሞ እዚህ ጋር ይሄኛው ኤሪያ እቺኛው እሷም ልክ እንደ ሬዚስታንስ ከታች እነዚህ ጋር ያሉትንም ይታያቸዋል። እነዚህ ከታች ያሉት ማለት ነው። እሱኛው ማለፋ አቅቷቸው እዛው አርግተው ከዛ እዚህ ጋር ነው ብሬክ አርግተው የወጡት ማለት ነው። እሱኛው ኤሪያ የታችኛው ሰፖርት ነው ማለት ነው። ከዛ ደግሞ ልክ ይሄኛው የዳውን ትሬንድ ሞመንተም አለቀና ደግሞ እዚህ ጋር ከታች ጀምሮ ወደ አፕ መለወጥ ጀመረ ማለት ነው። ስለዚህ ዳውን ትሬንድ ብሬክ ተደርጎልናል። አፕ ትሬንድ ተጀምሯል።
ግን እዚህ ጋር ሰፖርት ኤሪያ አለ። ሁለት ሰፖርት ኤሪያ ከላይ ያለውን ቴስት አርግቶ የታችኛውን ሰፖርት ነክቶት ከዛ ሰብሮት አፕ ትሬድ መሆኑን ይቀጥላል የሚል ግምት ነው ያለኝ። ልክ በዚህ መሰረት ነው ይህን ሴታፕ የሰራሁት። ያው እዚህ ጋር ትንሽዬ መታ ግን አንደኛም ሴታፕ ሲሰራ እዛው ነው የተቀመጠበት ፖዚሽኑ የተቀመጠበት ኤሪያ ጋር ነበር የተቀመጠው። ሁለት ደግሞ በተወሰነ በ3 ፒፕስ በ4 ፒፕስ አለ አይደለ ኢንተሪው ዝቅ ብሎ ነበረ። ያው ሳይነካት ወደ ላይ መሄድ ጀምሯል። እስኪ አብረን እናያለን።